አቤቱ ጥበብንና ኃይልን ልብንና ልቦናን ዕውቀትንም ስጠን። እንግዲህ ከሚፈታተነን ከሰይጣን ሥራ ሁሉ እንርቅ እንሸሽም ዘንድ አቤቱ ሁልጊዜ ፈቃድህን ውድህንም እንሠራ ዘንድ ስጠን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽሕን ላንተ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ኢትዮጵያውያን እንደምን ሰነበታችሁ? ይህ ጸበልተኛ ቲዩብ ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰሞኑን እንግዲህ የአእላፍ ዝማሬ ይካሄድ አይካሄድ የሚለው በወገኖቻችን መሀል ውዝግብ ፈጥሯል። መጀመሪያ ፍትህ በአርሲ ለሚገደሉ እህት ወንድሞቻችን፣ ፍትህ ካለ ኃጢአታቸው ለሚንገላቱ አካል ጉዳተኛ ለሚሆኑ ንጹሃን ሕፃናት፣ ፍትህ ለአባቶቻችን ካህናት። ምክንያቱም በፊት ምዕመናን ነበሩ የሚታፈኑት የሚገደሉ። አሁን ግን ከሱ አልፎ የቤተ ክርስቲያን አስተዳዳሪዎች፣ ዲያቆናት፣ ካህናት እየተገደሉ ነው። ምን እንደምንል ራሱ ግራ ገብቶናል። ብዙዎቻችን አንጀታችን ቅጥል እያለ ነው ያለው። አባቶቻችንም ዝምታ መርጠዋል። ለምንድን ነው ሲኖዶሱ በመላው አብያተ ክርስቲያናት የሐዘንና የጸሎት አዋጅ የማያውጀው? ይሄ ለኔም ለራሴ ጥያቄ ነው። ከዚህ በላይ ግፍ አለ ወይ? ቢያንስ እኮ ጸሎት ቢታወጅ እነዚያ የሚገድሉ ሰዎች ላይ ያለ ዲያብሎስ የእግዚአብሔር መንፈስ ያስረዋል እና የሚሰማን አካል አጥተናል። በአሁኑ ሰዓት ንቁ ተሳትፎ የሚያደርጉት ምዕመናን ናቸው። በቲክቶክ፣ በዩቲዩብ እንዲሁም ደግሞ በፌስቡክ፣ በትዊተር የሚጮሁ ጎበዝ ክርስቲያን ልጆች አሉ። እኛ ዝም ማለታችን ከገዳዮች ጋር እንደመተባበር ነው የሚቆጠረውና በርቱ። ነገር ግን አሁንም ተጽዕኖ ፈጣሪ የሆናችሁ አርቲስቶች እንዲሁም ደግሞ ጎበዝ ሚዲያ ላይ ጎበዝ የሆናችሁ ኦርቶዶክሳውያን በተለያየ መንገድ በተለያየ ቋንቋ በመተርጎም ሞታችንን በአርሲ የሚገደሉ የወገኖቻችንን ስቃይ በተለያዩ ዓለም አቀፍ ቋንቋዎች ተርጉማችሁ እንድታሳውቁልን በዚህ አጋጣሚ አሳስባለሁ። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ኦሮሚያ ክልል ለሚሞቱ ንጹሃን ክርስቲያኖች። እንግዲህ የሰሞኑ ውዝግብ የጃንደረባ ትውልድ የሚባል ማህበር መሪ የሆነው ዲያቆን ሄኖክ ኃይሌ የሚያዘጋጀው የአእላፍ ዝማሬ ጉዳይ ነው። የዲያቆን ሄኖክ ኃይሌ ሀሳብ መነሻው በተለያዩ በዓላት ላይ የዘፈን ኮንሰርቶች ይዘጋጃሉ። ያው ግንዛቤ ከማጣት ብዙ ወጣቶች የጌታ ልደት በኮንሰርት በዘፈን እናሳልፍ ነበር። ያው ብዙዎቻችን ኢቭ ተብሎ ባለማወቅ ብዙ ወጣቶች በዚህ አልፈናል። አብዛኞቻችን እስከ ሌሊት ስንጨፍር ነበር የምናድረው። ያው ለጊዜው መዝናናት ይመስላል፣ ነገር ግን ሰይጣናዊ መንገድ ነው። ይሄ ደግሞ የጃንደረባው ማህበር አባል በተሳሳተ መንገድ የሄደውን ወጣት ወደ መዝሙር መመለስ፣ በትክክለኛ አካሄድ በእምነቱ በሚፈቅደው መንገድ በዝማሬ ማሳለፍ፣ ወጣቶችን ከጭፈራና እንዲሁም ኮንሰርት ተብሎ አካሄዱ ካላማረ የሰይጣናዊ አሰራር የሰይጣናዊ አካሄድ መመለስ ነው። እሱ በስኬት በባለፉት ዓመታት በስኬት ተጠናቋል። ነገር ግን ሰሞኑን አንዳንድ ምዕመናን ተቃውሞ እያነሱ ነው። ኦርቶዶክሶች እየተገደሉ ለዝማሬ አንወጣም የሚል ሲሆን፣ አንዳንድ ክርስቲያኖች ደግሞ ነገሩ መናፍስታዊ ተልእኮ አለው ይላሉ። በእርግጥ ከጀርባ ያሉትን ነገሮች ላይ ግንዛቤ የለኝም። ነገር ግን የወገኖቻችን ሞት ያመናል። የነሱ ሞታችን ነው፣ የነሱ ቁስላችን ነው፣ የነሱ መንገላታታችን ነው። ቢያንስ ግን ምንም የምናደርገው ነገር ባለመኖሩ ምክንያት ባለን አቅም እየጮህን ነው ያለነው። ብዙ ሰዎችም እየጮሁ ነው። እንደምመን በጣም ብዙ የሚጮሁ እህት ወንድሞቻችን አሉ። ነገር ግን እኔ የአእላፍ ዝማሬው ቀረብንል ብዙ በእምነት ያልጸኑ ወጣቶችን ማለቴ ነው አልባሌ ቦታ አይሄዱም ወይ ማለት እምነታቸው ላይ ያልጸኑ ልጆች ወደ ጭፈራ፣ ወደ ኮንሰርት ከእምነታችን ጋር ወደሚጋጭ ቦታ አይሄዱም ወይ? ሲቀጥል ደግሞ የሚሞቱ ወገኖቻችን ስቃይ በመልኩ እንጋራቸዋለን ማለት የአእላፍ ዝማሬ ቢቀር ሌላ የተዘጋጀ መድረክ አለ ወይ ማለት እነሱን ህመማቸውን ስቃያቸውን ልንጋራበት የምንችልበት መልኩ። የኔ ሀሳብ ግን ዝማሬው ይቀጥል። ሁላችንም እጃችንን የመታሰር ምልክት በማድረግ ለወገኖቻችን ድምጽ እንሆናለን። የሞቱ ወገኖቻችንን በማሰብ እንዲሁም ደግሞ ለሚሰቃዩት ወገኖቻችን ምልክት በማሳየት
ድምጽ መሆን አንችልም ወይ? ይሄ የኔ ሐሳብ ነው። ለሞቱትና ለሚሰቃዩትም በዛው እንጸልይላቸዋለን ማለት ነው። ያው መርሃ ግብሩን የሚያዘጋጁ አዘጋጆች ይህን ነገር ቢያስቡበት በጣም መልካም ነው። ይህ የኔ ሐሳብ ነው። እናንተ ደግሞ ሐሳባችሁን ኮሜንት ላይ በማስቀመጥ ሐሳባችሁን መግለጽ ትችላላችሁ። ፍትህ ለአርሲ ወገኖቻችን፣ ፍትህ ለንጹሃን። ሁላችሁም ሰብስክራይብ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። በየገዳማቱ በየበረሃው ውስጥ